የቼልሲ ደጋፊ እንደሆንኩ ብዙዎቻችሁ ታውቃላችሁ። ዛሬ ደግሞ አርሰናል ቻምፒዮንስ ሊግ ፋይናል ደርሷል። ስለዚህ ወደ ስራ ዲጋ ቁጭ ብለህ እያለህ ማለት ነው። ቁጭ ብለህ እያለህ ልክ እሱ ጋር ሰላም ስትል ኤርፎን ወድቆብሃል ከኪስ በድያችኋለሁ። አራት አልኩ አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ አርሰናል ዋንጫ በላ ብለው አደባባይ ወጥተው ጨፈሩና የደስታ መግለጫ የሰጡ የመንግስት ባለስልጣናት ከስራ ሊባረሩ ነው። ሰላም ቤተሰብ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል ማለት ነው። ቪዲዮአችንን ለሌላ እንዲዳረስ ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ጠይቃችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ እንድታዩት በዚህ አጋጣሚ ልጋብዛችሁ። እንግዲህ በጉጉት ሲጠበቅ የነበረው የቻምፒየንስ ሊግ ጨዋታ ማለት ነው ፍጻሜውን ዛሬ አግኝተዋል። በፒኤስጂ አሸናፊነት ማለት ነው። አርሰናልና ፒኤስጂ ባደረጉት በጣም ፉክክር የተሞላበት ጨዋታ ማለት ነው ፒኤስጂ አሸንፏል። ፒኤስጂ ዋንጫውን ተረክበዋል ማለት ነው። በጣም የሚገራርሙ ነገሮችን ያየ ነው። እንዲሁም በደጋፊዎች በኩል የነበረውን በተለይ በዩናይትድ ደጋፊዎች የነበረው የቋጠሮ እንትናቸው ቪዲዮአቸው ምንድነው አረ ቋጠሮ ጥግ አረ ያገናኝ አለን ይላል ዛሬ ህዝቤ ለመቋጠር ነው የወጣው። አርሴ ይችላል የቼልሲ ደጋፊ እንደሆንኩ ብዙዎቻችሁ ታውቃላችሁ። ዛሬ ደግሞ አርሰናል ቻምፒዮንስ ሊግ ፋይናል ደርሷል። ስለዚህ ወደ ስራ አርሰናል ዋንጫ በላ ብለው አደባባይ ወጥተው ጨፈሩና የደስታ መግለጫ የሰጡ የመንግስት ባለስልጣናት ከስራ ሊባረሩ መሆኑ ተሰምቷል። የህዝብን ችግር ይቀርፋል፣ ከድህነት ያወጣል ብዬ ሾምኩት ሚኒስቴር እንዴት ለአርሰናል ሲዘል ይውላል? የተሰጠውን ኃላፊነት ወደ ጎን ትቶ ለአውሮፓ ክለብ የሚጨፍር ባለስልጣን ማሰናበት ነው። አርሰናልን ትታችሁ ህዝባችሁን ከድህነት አውጡ ሲሉ የዩጋንዳው ፕሬዝዳንት ሙሴቬኒ ተናግረዋል። ህዝቡ የሚበላው አጥቶ እያለ እኛ እንዴት ስለ አውሮፓ ክለብ መጨፈር ቻልንበት? አርሰናልን በግላችሁ መደገፍ ትችላላችሁ፣ መብታችሁ ነው። ነገር ግን የመንግስት ባለስልጣን ከሆናችሁ መጀመሪያ የተሾማችሁበት የህዝብ ድህነት ማሸነፍ አለባችሁ። ይህን ባለማወቅ የሚደረግ መዘናጋት በፍጹም አልታገስም ሲሉ ፕሬዝዳንቱ አስታውቀዋል። በዚህ ሰዓት የተለቀቀው የጋዜጠኛ ሶፎንያስ ተንቀሳቃሽ ምስል ብዙዎችን እያሳዘነ ይገኛል። ጋዜጠኛው በአሁኑ ሰዓት እጅግ አሳሳቢ የሚባል የጤና ቀውስ ውስጥ የሚገኝ ሲሆን ባስተላለፈው ተንቀሳቃሽ የቪዲዮ ምስል ላይ እባካችሁ የኢትዮጵያ ህዝቦች በድያችኋለሁ ይቅር በሉኝ ሲል ተደምጧል። በድያችኋለሁ አራት አልኩ አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ ማርኬታችሁን አስደፍጫችኋለሁ። ይቅር በሉ አይዞ። እንግዲህ ቪዲዮ ላይ እንዳያችሁት ጋዜጠኛ ሶፎንያስ ማለት ነው ከዚህ በፊት ያልተለመደ ተገቢ ያልሆነ ነገር አድርጋል በሚል ብዙ ሰው አርቆት ነበር ማለት ነው፣ ሲወቅሰው ነበር እና ለዚህ የከፋ በሽታ አለብኝ ምናምን ብሎ ነበር። እሱም ያው የአእምሮ ችግር እንዳለብኝ እየታመምኩኝ ነው ምናምን ብሎ የሚሰማው ሰው አጥቶ ነበር ማለት ነው። ይሁን እንጂ በዚህ መልኩ በዚህ በአጭር ጊዜ ውስጥ እንደዚህ ሊሆን ችሏል። በጣም ያሳዝናል በእውነት በጣም የሚገርም ነው። ማንም ሰው አላመነውም ነበር ከዚህ በፊት ማለት ነው። እስቲ አሁን ደግሞ አነጋጋሪው ሴዶ ማርሻል አርትን እንትን ባለፈው ግጥሚያውን ትቼው ሄጃለሁ አምልጫለሁ ምናምን ብሎ ቪዲዮ ሰርተው ነበር ማለት ነው። እስኪ አሁን ላይ ያለውን እንትን ላሳያችሁ። ወደ ቱርክ ሄጃለሁ አምልጫለሁ ብሎ ነበር ማለት ነው። ብዙዎችን አልገጥምም እኔ አምልጫለሁ አታገኙኝም ምናምን ብሎ ነበር። ጌታቸው ራሱ በኢንተርፖልም ቢሆን እናስመጣዋለን
ክዶናል ምናምን ብሎ ቪዲዮ ሰርቶ ነበር ማለት ነው። የሁሉ ጨዋታ ግን በቃ ሴዶ ማርሻል ሌላ ታሪክ ውስጥ ገብተዋል ማለት ነው። ታይላንድ ሄዶ ትሬኒንግ እየሰራ እንዳለ ነው እያሳየ ያለው። ብዙ ቪዲዮዎችን እየለቀቀ ነው በዚህ ሰዓት። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለ ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው። በዚህ ሰዓት ማለት ነው ከኢንተርናሽናል ፋይተርስ ጋር ቪዲዮ እየለቀቀ ይገኛል ማለት ነው። እና ለበለጠ ማለት ጆኒን ለማሸነፍ የበለጠ ስልጠና እየወሰደ እንደሆነ ነው የሚያሳየው ማለት ነው። እዚህ ጋር ቁጭ ብለህ እያለህ ማለት ነው ቁጭ ብለህ እያለህ ልክ እሱ ጋር ሰላም ስትል ኤርፎን ወድቆብሃል ከኪስህ ማለት ነው። ከኪስህ ኤርፎን ወድቆብሃል፣ እንዳትረሳው አንሳው፣ ልነግርህ ብዬ ነው። አንሳው ኤርፎንና ከነ ማዳመጫው ማለት ነው ወድቆብሃል፣ አንሳው። ከኪስህ ነው የወደቀብህ፣ ያላየኸው እንዳይሆን ብዬ ነው። እኔ አሁን እዚህ ጋር ቪዲዮ ላይ ሳየው ነው ጠፍቶበት እንዳይሆን ረስቶት እንዳይሄድ ብዬ ነው አሁን እየነገርኩህ ያለው። ሰላም ሲልህ እሱ ሲወድቅብህ እኔ አይቻለሁ። ሌላ ሰው የነገረህ የለም። እኔ ግን አሁን ኤርፎኑን እንዳትረሳ ኤርፎኑን አንሳው ነው እያልኩ ያለሁትና ኤርፎን ጥለሃል፣ አንሳው። አዎ እሱ ሰላም ሲልህ ከእሱ ጋር ስትቀላለዱ ምናምን ወድቆብሃል፣ ኤርፎን ወድቆብሃል። ሌላው የሚሆነው በዚህ ሰሞን በአዶናይና በጃኒ ጉዳይ እየወጣ ያለው መረጃ ማለት ነው። ጃኒና አዶናይ ኦፊሻሊ ተለያይተናል የሚል በቲክቶክ ስቶሪዎቻቸው እንትን ለጥፈው እንደነበር፣ በሰላም ተለያይተናል የሚል ለጥፈው ነበር ማለት ነው። ይሁን እንጂ ብዙ ሰው ምን አይነት መለያየት ነው ይሄ ነገር አይታመንም እና ህዝቡን ሰርፕራይዝ ሊያደርጉት ነው እያሰቡት እየተባለ ነው ማለት ነው። እሱም ወደ ዱባይ የመሄድ እቅድ እንዳለው በዚህ ዘመን ተናግረዋል ማለት ነው። ጃኒም በላይቭ ላይ ገብታ ሰርፕራይዝ አለ ምናምን ስትል ነበር እና በቅርቡ የፕሮፖዛል ጉዳይ ሊኖር እንደሚችል ነው እየወጣ ያለው መረጃ የሚያሳየው ማለት ነው። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። እንግዲህ ጋይዝ የዛሬው ቪዲዮአችን ይህንን መስል ነበር። እስከ መጨረሻው ስለያያችሁት በጣም አመሰግናለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።